ቤተሰብ ታረቁ እንዴ? ሰበር ዜና ነው እውነት፣ ሰበር ዜና ነው። ግን እኔ ሩታና ልዑሌ በጣም አሳዝኖኛል። እግዚአብሔርን ምን ሆኖ ነው እንደዚህ የጨከነባት? ግን አይ ሴት ልጅ እኮ እግዚአብሔርን ከወለደች በኋላ ወንድ አይፈልግም። አሁን ኤርሜላም እስከምትወልድ ነው። ከወለደች በኋላ ባይ ባይ ብሎ ነው የሚሄደው እና እግዚአብሔር ይጠብቃቸው። ለማንኛውም ከሩታ ጋር ማይሆን ከሆነ ከፍቅር ነው ፍቅር የምትባለው ሴትዮ ጋር ከሚሆን ኤርሚ ጋር ቢሆን ይሻላል። እውነትም ከሆነ ኮንግራ። ሩታ ደግሞ እግዚአብሔር መጽናናቱን እስጥሽ። ምንም የምንለው ነገር የለም። እግዚአብሔር ከልጅሽ ጋር ይጠብቅሽ የኔ ውድ። በርቺ፣ አንቺ ጠንካራ ነች። እግዚአብሔርን ጠንካራ ነሽ፣ ጠንክሪ፣ በርቺ። እነሱ ጋርም አትጂ፣ በቃ አርፈሽ ኑሪ ከልዑሌ ጋር እሺ።